ስናወራና ስንናገር እንደ ትንሽ ነገር ነው የሚመስለው ሲደርስብን ነው የሚከብድ እና ልጄ በጣም ነበር የሚታመመው ሲታመም ወደ ሐኪም ቤት ነው ሩጫዬ ግን አይድንም አሁን ሐኪም ቤት ወስጄ አምጥቼ አስተኝቼው እሱ ያው ነው እንደ ጮኸት እንደ እብሰው እንደሚጮህ ማለት ነው ያው ይጮሃል ሰው በሌለበት አሁን እኔ ከውጭ ሲመጣ ይጮህ ነበር ምን ሆነ ነው ስለው መቼ ጮህኩ አልጮህኩም ይለኛል አይታወቅም ነበር አሁን ተጨንቄ በቃ ምን ሆኖ ሳጣ እዚህ ቤት መጣሁ እዚህ ቤት ስመጣ እውነትም እግዚአብሔር አየው ተጸለየለት ከጭንቀቴ እግዚአብሔር አወጣ ከዛ ሁሉ ጭንቀት እግዚአብሔር እርፍ አደረገልኝ አሜን እና አሁን ያ ልጅ ቆይስ አረጋግጬን ሄጄ መመሰክረው ልክ 6 ወር አልፎታል 6 ወር ሆኖታል አልታመመም ያበሽታም አልመጣበት እንደቀረ እዛው ቀረ አሜን እዛው ቀረ ሳይመለስ ማለት ነው አሜን ሐኪም ቤት ብዙ ሐኪም ቤት ነው የሚሄደው ሌላው ሌላ ነገር ይላል ሌላው ሌላ ነገር ይላል ሲደክመኝ ተውኩት በቃ እና ወደ እግዚአብሔር መጣሁ ወደ ማልቅበት ከመጨረሻ ምንጩ ደረቀ አሜን እግዚአብሔር የተመሰገነ ይሁን ይሄንን ለማሳከር ነው የመጣሁት እግዚአብሔር ይሄንን አደረገ በጣም ነው የሚገዳደረኝ የሚዋጋኝ በቃ ክፉ መንፈስ እና አሁን ደግሞ ትላንትና ወዲያ ነው ልጄ አንደኛው ደግሞ ታመመ እሱም እንደዛው አይነት ነው እዚህ ውስጥ ነው የሚያመው ምን እንደሆነ አይታወቅም ጨጓራ ነው እያለ መርፌ እየተወጋ ይገባል ትንሽ ይሻለውና እሱ ያው ሆነ አሁን ሄደን ስናስመረምረው ምን ሆነ ትርፍ አንጀት ሆነ ታየ አሁን ያንን ዛሬ እሱ ኦፕራሲዮን ሆነ ማለት ነው ዛሬ አስተኝቼ ነው የወጣሁት ዳግም ላይ ይመለስበት ቃል እንድታወጣበት ነው የምፈልገው እግዚአብሔር ክብር ለኢየሱስ ይሁን የመጀመሪያው ምስክር ቆማችሁ አመስግኑ እግዚአብሔር